ሰላም በተለያየ የዓለም ዙሪያ ሆናችሁ ዘሆፕ ኮኔክት ወይም የተስፋ ድልድይ የተሰኘውን የዩቲዩብ ገጻችንን ለምትከታተሉ ሁሉ የከበረ ሰላምታችንን እያቀረብን ስለምትሰጡን አስተያየትና ማበረታታት ከልብ በማመስገን በቀጣይም ሰብስክራይብ፣ ሼር፣ ኮሜንት በማድረግ አብራችሁን የእግዚአብሔርን ሥራ ለብዙዎች ለማድረስ እንድትተጉ በፍቅር እንጠይቃለን። እያስደነቀኝ ለጌታዬ መዝሙር ባመጣ ያነቃቃኝ አምላኬ መንፈስ ሊዳስሰኝ በኔ ላይ መጣ። እዚያ አይደርስም ዋጋም የለውም በሰዎች አፍ የተባለን ሰው አይገርምም ወይ በቸርነቱ ለሱ ክብር ጌታ ሲያነሳው አይገርምም ወይ አይገርምም ወይ አይገርምም አይገርምም አይደንቅም ወይ አይደንቅም ወይ አይደንቅም አይደንቅም። በተለያየ ሁኔታ ውስጥ ሆናችሁ መልእክቴን ለምታደምጡ ሁሉ ባላችሁበት ሁኔታ የእግዚአብሔር ሰላምና ጸጋ ከእናንተ ጋር ይሁን እላለሁ። የዛሬው መልእክቴ በመጽሐፍ ቅዱስ ውስጥ ታሪካቸው ከሚያስገርሙ ሴቶች መካከል አንዷ በሆነችው በረሃብ ሕይወት ላይ ያተኮረ ይሆናል። የመልእክቴም አርዕስት ከህፍረት ወደ መዳን የተሰኘ ነው። ሴተኛ አዳሪ የነበረች ከኢያሪኮ መንደር የመጣች ከክርስቶስ የትውልድ ሐረግ ውስጥ ትገባለች ብሎ ማን ይጠብቃል? ወገኔ፣ እግዚአብሔር ካለፈው ታሪካችን በላይ ነው። ሰዎች ስላለፈው ታሪካችን ወይም አሁን ያለንበትን ሁኔታ በመመልከት ሊፈርዱብን ወይም ዲፋይን ሊያደርጉን ይችላሉ። ይሁን እንጂ እግዚአብሔር በፊታችን ያለውን አስገራሚ ሕይወት ይመለከታል። ሃሌሉያ! ረሃብ እግዚአብሔር የሰውን ሕይወት እንዴት እንደሚለውጥ ወይም ትራንስፎርም እንደሚያደርግ የሚያስተምር ትልቅ ታሪክ የነበራት ሴት ናት። ወገኔ፣ እግዚአብሔር የረሃብን ሕይወት እንደለወጠ ሁሉ ዛሬም ያንተን ታሪክ ሊቀይር እንደሚቻለው በዛሬው መልእክቴ ላበስርልህ እወዳለሁ። በመጽሐፈ ኢያሱ በምዕራፍ 2 ላይ እንደምናነባው ረሃብ በኢያሪኮ ትኖር እንደነበርና በሴተኛ አዳሪነት ትደራደር እንደነበር በግልጽ ያስረዳናል። ምናልባትም ከምታደርገው ድርጊት የተነሳ በህብረተሰቡ ዘንድ የተገለለች ወይም ሪጀክትድ የተደረገች እንደነበር ለመገመት አያስቸግርም። ይሁን እንጂ እግዚአብሔር በረሃብ ውስጥ ትልቅ ቫልዩ ተመለከተ። የእግዚአብሔር ጸጋ ካለፈው ታሪካችን በላይ ነው። ብዙዎችን በመጽሐፍ ቅዱስ ውስጥ መጥቀስ ይቻላል። ለምሳሌ ሙሴ ወንጀለኛ ነበር። ዳዊት በኃጢአት ውስጥ የተዘፈቀ ነበር። ሐዋርያው ጴጥሮስ ክርስቶስን አላውቀውም ብሎ የካደ ነበር። ይሁን እንጂ እግዚአብሔር ደካማቸውን በኃይሉ በመቀየር ለክብሩ ተጠቀመባቸው። ሃሌሉያ! ለመሆኑ ረሃብ እንዴት በእግዚአብሔር ልታመን ቻለች? በቁጥር 1 ላይ እንደምናነበው ኢያሱ የኢያሪኮን ምድር ይሰልሉ ዘንድ 2 ሰላዮችን ልኮ እንደነበረና ሰላዮቹም ጋለሞታ በነበረች በረሃብ ቤት ውስጥ ነበር የቆዩት። የኢያሪኮ ንጉሥ የእስራኤላውያን ሰላዮች በረሃብ ቤት ውስጥ መኖራቸውን እንደሰማ ወደ ቤትሽ የገቡትን አውጪ በማለት መልእክትን አስተላልፎላት ነበር። ይሁን እንጂ ረሃብ 2ቱን ሰላዮች ደብቃቸው ነበር። በቁጥር 6 ላይ እንዲህ ይላል፣ እርሷ ግን ወደ ሰገነቱ አውጥታቸው ነበር፣ በዚያም በረበረበችው በተልባ እግር ውስጥ ሸሽጋቸው ነበር ይላል። ወደ ሰላዮቹም በመሄድ እንዲህ አለቻቸው፣ እግዚአብሔር ምድሪቱን እንደሰጣችሁ እናንተንም መፈራት በላያችን እንደወደቀ
በምድሪቱም የሚኖሩት ሁሉ ከፊታችሁ እንደቀለጡ አወቁ። ከግብጽ ምድር በወጣችሁ ጊዜ እግዚአብሔር የኤርትራን ባህር በፊታችሁ እንዳደረቀ በዮርዳኖስም ማዶ በነበሩት እናንተም ፈጽማችሁ ባጠፋችኋቸው በሁለቱ በአሞራውያን ነገሥታት በሴዋንና በአግ ያደረጋችሁትን ሰምተናል። ይህንም ነገር ሰምተን ልባችን ቀለጠ። አምላካችሁም እግዚአብሔር በላይ በሰማይ በታችም በምድር እርሱ አምላክ ነውና ከእናንተ የተነሳ ከዚያ ወዲያ ለማንም ነፍስ አልቀረለትም በማለት ከዚህ ካነበብነው ቃል እንደምንረዳው ሬሃብ ስለ እግዚአብሔር ድንቅ ሥራ እንደሰማችና በእግዚአብሔር አምና እንደነበር ነው። ከዚህም የተነሳ የሰላዮችን ሕይወት ለማዳን ትልቅ እርምጃ ወሰደች። እምነቷ የተግባር ሰው እንድትሆን አደረጋት። ወገኔ እምነት ከቃል ያለፈና ሁኔታዎችን የመለወጥ ኃይል አለው። የወሰደችው የእምነት እርምጃ እርሷንና ቤተሰቧን ሊደርስባቸው ከሚችለው መቅሰፍት ታደጋቸው። በቁጥር 12 ላይ እንዲህ ይላል፣ አሁንም እባካችሁ በእግዚአብሔር ማሉልኝ፣ በእውነትም ምልክት ስጡኝ። እኔ ለእናንተ ቸርነት እንደሠራው እናንተ ደግሞ ለአባቴ ቤት ቸርነት እንድትሰሩ አባቴንና እናቴንም ወንድሞቼንና እህቶቼንም ያላቸውንም ሁሉ እንድታድኑ ሰውነታቸውንም ከሞት እንድታድኑ በማለት ጠየቀች። ሰላዮቹም ይህን ነገራችንን ባትገልጪ ነፍሳችንን በነፍሳችሁ ፈንታ ለሞት ይሆናል፣ እግዚአብሔርም ምድሪቱን በሰጠን ጊዜ ካንቺ ጋር ቸርነትንና እውነትን እናደርጋለን አሏት። ሃሌሉያ! በእምነት የተገኘ ቃል ኪዳን፣ የማይሰበር ቃል ኪዳን። ዛሬም ወገኔ ክርስቶስን አምነን ሕይወታችንን በሰጠንበት ወቅት እግዚአብሔር በዘላለማዊ ቃል ኪዳን ከሞት ወደ ሕይወት እንድንሻገር አደረገ። ማንኛውንም ያለፈውን ታሪክ በልጁ በክርስቶስ ኢየሱስ ደም አስወገደው። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና ይላል በሮሜ ምዕራፍ 8 ቁጥር 1 ላይ። ከቁጥር 18 እስከ 20 ያለውን ስናነብ ሬሃብና ቤተሰቧ በምድሪቱ ላይ ሊመጣ ካለው መቅሰፍት እንዴት ሊድኑ እንደሚችሉ እንዲህ በማለት ሰላዮቹ ተናግረዋት ነበር። እነሆ እኛ ወደ አገሩ በገባን ጊዜ ይህን ቀይ ፈትል እኛን ባወረድሽበት መስኮት በኩል እሰሪው፣ አባትሽንም እናትሽንም ወንድሞችሽንም የአባቶችሽንም ቤተሰብ ሁሉ ወደ አንቺ ወደ ቤትሽ ሰብስቢ። ከቤትሽም ደጅ ወደ ሜዳ የሚወጣው ደሙ በራሱ ላይ ይሆናል፣ እኛም ንጹሐን እንሆናለን። ነገር ግን ካንቺ ጋር በቤቱ ውስጥ ያለውን አንድ እጅ ቢነካው ደሙ በእኛ ራስ ላይ ይሆናል በማለት በመቀጠልም ይህንን ነገራችንን ግን ብትገልጪ ከዚህ ከማልሽልን መሐላ ንጹሕ እንሆናለን። ሬሃብም ከሰላዮቹ በመጣላት ትእዛዝ መሠረት ቀዩንም ፈትል በመስኮቱ በኩል አንጠለጠለችው። ከመታዘዝ በኋላ የሚመጣውን በረከት በተግባር አሳየች። ኢያሪኮ በፈረሰች ጊዜ ሬሃብና ቤተሰቧ ዳኑ። ከተማውንም ለመውረስ በመጡ ጊዜ በመጽሐፈ ኢያሱ በምዕራፍ 6 ቁጥር 25 ላይ እንዲህ ተጽፎ እናገኛለን። ኢያሪኮን ሊሰልሉ ኢያሱ የሰደዳቸውንም መልእክተኞች ስለሸሸገች ጋለሞታይቷን ሬሃብን የአባቷንም ቤተሰብ ያላትንም ሁሉ ኢያሱ አዳናቸው። እርሷም በእስራኤል መካከል እስከ ዛሬ ድረስ ተቀምጣለች ይላል። ሃሌሉያ! ወገኔ ዛሬም ልክ እንደ ሬሃብ በቀራንዮ መስቀል የፈሰሰው የክርስቶስ ደም ለኔ ደህንነት ነው፣ በደሙ በኩል እኔም እድናለሁ በማለት ለሚያምን ሁሉ ዛሬም ከሞት ወደ ሕይወት የመሻገር ዕድል ተሰጥቶታል። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ይላል በኤፌሶን ምዕራፍ 1 በቁጥር 7 ላይ። ሌላው የሚያስደንቀው ነገር ሬሃብ ከሞት ማምለጥ ብቻ ሳይሆን የኢየሱስ ክርስቶስ የዘር ሐረግ አካል ሆነች። ሃሌሉያ! በማህበረሰቡ ዘንድ የተናቀች ሪጀክትድ የተደረገችውን እግዚአብሔር በክብር ስፍራ አስቀመጣት። እግዚአብሔር አሳፋሪ የነበረውን ሕይወቷን ለዓላማው ቀየረው። ያለፈውን የተበላሸ ታሪኳን ወደ መልካም ምስክርነት ለወጠው። ዛሬም የተበላሸን፣ የተሰበረን፣
አይጠቅምም የተባለን ማንኛውንም ሕይወት የመለወጥ ኃይል አለው። ምናልባት ወገኔ ሰዎች ያለህበትን የነበርክበትን ያለፈ ታሪክ ላይ በመመርኮዝ ስፍራ ላይሰጡህ ወይም ላይቀበሉህ ይችል ይሆናል። ወይም ደግሞ አንተ ራስህ ስለ ራስህ ስታስብ እኔ አልጠቅምም ትል ይሆናል። ወገኔ የጋለሞታይቷን የረሃብን ታሪክ የቀየረ ዛሬም ያንተን ታሪክ ሊቀየር እንደሚችል በእምነት እናገራለሁ። ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለምም ያው ነው። ዕብራውያን ምዕራፍ 13 ቁጥር 8 ላይ እግዚአብሔር አምላካችን ሕይወትን ያድሳል፣ ይቅር ይላል፣ በእርሱ የሚታመነውንም ለክብሩ ይጠቀምበታል። የእግዚአብሔር ጸጋ ከሁሉ በላይ ነው። ሃሌሉያ! የማልፍበትን የሕይወት ጎዳና ማንም አያውቀውም። በሕይወቴ ውስጥ ለውጥ እንዲመጣ እፈልጋለሁ ለምትሉ ሁሉ የእምነት ጸሎትን አደርጋለሁ። ጌታ እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስም ክብር ላንተ ይሁን። በተለያየ ሁኔታ ውስጥ ሆነው እግዚአብሔር ሆይ ለውጥን ለሚፈልጉ ሁሉ በማንኛውም ረገድ ውስጥ እግዚአብሔር ሆይ የሚጨነቁ ግራ የተጋቡ ካሉበት ሁኔታ መውጣት ላቃታቸው ሁሉ ታሪካቸው የተበላሸ መስሏቸው እግዚአብሔር ሆይ ወደፊት ፎርዋርድ ማድረግ ያቃታቸው ሁሉ ከዚህ ከሰሙት ቃል የተነሳ ነፃ እንዲወጡ በጌታ በኢየሱስ ክርስቶስ ስም እጸልያለሁኝ። አሜን። ዋጋም የለውም በሰዎች አፍ የተባለፉ አይገርምም ወይ በቸርነቱ ለሱ ክብር ጌታ ሲያነሳው አይገርምም ወይ አይገርምም ወይ አይገርምም አይገርምም አይደንቅም ወይ አይደንቅም ወይ አይደንቅም አይደንቅም በነበረን ቆይታ እንደተጠቀማችሁና አንድ ነገር እንደቀረላችሁ ተስፋ በማድረግ ይህ አገልግሎት ለብዙዎች እንዲደርስ ለወዳጆቻችሁ ሼር እንድታደርጉና ሰብስክራይብ በማድረግም አብራችሁን እንድትሰሩ በፍቅር እንጠይቃለን። አስተያየት ወይም ጥያቄ ካላችሁ የሐሳብ መስጫው ላይ አስቀምጡልን፣ ምላሽ እንሰጥበታለን። ጌታ ይባርካችሁ። በሌላ መልእክት እስክንገናኝ ሰላም ሁኑ።